ኢትዮጵያ ትቅደም። በመላው ዓለም ዳርቻ የምትገኙ እጅግ የተወደዳችሁና የተከበራችሁ የዜና ኢትዮጵያ የዩቲዩብ ቻናል አድማጮቻችን አክብሮታዊ ሰላምታችን ይድረሳችሁ እያለን ለሰዓቱ ብትሰሟቸው ብለን የመራረጥናቸውን ኢትዮጵያ የሚነክ መረጃዎችን ከዚህ እንደሚከተለው ወደ እናንተ እያደረስን ቆይታ የምናደርግ ይሆናል። አብራችሁን ቆይታ እንድታደርጉ ስንል በአክብሮት ጋበዝን። ወደ ተቀዳሚ ጉዳይ አመራው። ህወሓት ያከማቻቸው የጦር መሳሪያዎች ወደ አመድነት የቀየረ መብረቃዊ ጥቃት መፈጸሙን የኢትዮጵያ መከላከያ ሰራዊት የውስጥ ምንጮች አስታወቁም። በተቀናጀ ክትትል ስራ ህወሓት በምስራቅ ዞን በአጽቢ ወረዳ በተለያየ መንገድ ሰብስቦ ሲያከማች የነበረው እጅግ በጣም ከፍተኛ የጦር መሳሪያዎችም በድሮን ጥቃት ሙሉ ለሙሉ አመድ መሆናቸው ተገልጿል። ነሐሴ 18 ቀን ከሌሊቱ 7 ሰዓት ከ30 አካባቢ በምስራቅ ዞን አጽቢ ወረዳ ፈለገ ወይኒ ጣቢያ መብራቶም ቀጠና በሊጋ በተባለ ስፍራ የሚገኝ የሱር ኮንስትራክሽን ካምፕ ውስጥም ተከማችተው የነበረው የጦር መሳሪያዎች ስብስቡም ወደ አመድነት እንዲቀየር መደረጉ ተገልጿል። ይህ እርምጃ ህወሓት ለተጨማሪ የማውደምና በተጨማሪም ፌዴራል መንግስቱ ላይ ጥቃት ለመሰንዘር አቅዷቸው የነበሩት እቅዶች በዜሮ እንዲባዙና የትጥቅ አቅርቦት ችግር ውስጥ እንዲወድቅ ሊያደርገው እንደሚችል የዘርፉ ምሁራኖችም ይናገራሉ። ህወሓት ከፌዴራል መንግስት ጋር ሆድና ጀርባ ከሆነ ሰንበትበት ቢልም በሰሞን ቀን የተሰነዘረበት እጅግ ከባድ የሚባል መጠነ ሰፊ የድሮን ጥቃት ግን አስቸጋሪ በሚባል መልኩ የህወሓት አመራሮች በሀሳብ ልዩነቶች እንዲሟገቱ ከዛም ማለፍ ሲል እንዲበታተኑ ስለማድረጉ ነው መረጃዎችም እያመላከቱ የሚገኘው። በ3 ቀን ውስጥ ብቻ ህወሓት ያጣቸው የጦር መሳሪያዎችን በተመለከተ በሸረሪና ከተማ በተለያዩ የትግራይ አካባቢዎች በፌዴራል መንግስት የተካሄዱት ተከታታይ የድሮንና የተቀናጀ አየር ጥቃቶች የህወሓት ወታደራዊ አቅምን ሙሉ በሙሉ በሚባል ደረጃ በማሽመድመድ የጦርነቱን ሚዛን በከፍተኛ ሁኔታ ቀይረውታልም ተብሏል። እነዚህ ዓላማቸውን የጠበቁ ከባድ ጥቃቶች ድርጅቱ ለረዥም ጊዜ ሲተማመንባቸው የነበሩ እጅግ ግዙፍ የጦር መሳሪያዎችንም ከጥቅም ውጭ ያደረገ ሲሆን በዚህ ሂደት ከፍተኛ ተዋጊ የሰው ኃይል ክስረትንም አስከትሎበታል ተብሏል። ህወሓት የገጠመው ኪሳራ በመሳሪያና በሰው ኃይል ብቻ የተወሰነ እንዳልሆነም ይልቁንም ለጦርነት እጅግ ወሳኝና ስትራቴጂካዊ ናቸው ብሎ በጥብቅ ይዟቸው የነበሩትን ቁልፍ ምሽጎችና የጂኦግራፊያዊ ቦታዎች በሙሉ በአጭር ጊዜ ውስጥ ለመነጠቅ ተገዷል ተብሏል። በአሁኑ ወቅት የፌዴራል መንግስት እያንዳንዱን የክልሉን የአየር ክልልና እንቅስቃሴዎች በመዳፉ ስር በማስገባት የህዝባዊ ወያኔ ሓርነት ትግራይ ወይም የህወሓት ኃይሎች የትኛውንም አይነት ወታደራዊ የሆነ ሎጂስቲካዊ እንቅስቃሴዎችም ከፌዴራል መንግስት የክትትል እይታ ተሰውረው ማከናወን የማይችሉበት ደረጃ ላይ ስለመድረሳቸውም ተሰምተዋል። የድርጅቱ የጦር መሳሪያዎች መውደም የፌዴራል መንግስት ሙሉ የአየር የበላይነት ይበልጥ ጎልቶ የታየው ደግሞ በከፍተኛ አመራሮች ላይ ተጽዕኖም ፈጥሯል ተብሏል። ቀደም ባሉት ጊዜያቶች አነስተኛ ክስተቶች በተፈጠረ ቁጥር እንኳን መግለጫ ለመስጠትና መረጃዎችን ለማስተላለፍ በፍጥነት ወደ ቢሮና ስቱዲዮዎች ሲያመሩ የነበሩት የህወሓት ጄኔራሎችና ፖለቲካዊ አመራሮች አሁን ላይ ጥቃቱ ቀጥተኛ ኢላማ ውስጥ በመግባታቸው ምክንያት በነጻነት መንቀሳቀስም እንዳልቻሉ ተረጋግጧል። ይህ ሁኔታ አመራሮቹም በከፍተኛ ድንጋጤና ጫና ውስጥ እንዲወድቁ ስለማድረጉም የዘርፉ ምሁራኖች ገልጹታል። በተያያዘ ዜና ህወሓት በተቻለ መጠን ከፌዴራል መንግስት ጋር ስለመነጋገር እያሰበ እንደሚገኝም ተሰምቷል። የህወሓት ከፍተኛ አመራሮች ምናልባትም ከመንግስት ከፍተኛ አመራሮች ጋር ለድርድር ዝግጁ ሊሆን የሚችልበትን መንገድም እያመቻቸ ነው ተብሏል። ለእርቅ ወደ መዲናችን አዲስ አበባ ስለ መግባትም እያሰቡ ይገኛሉ። የኃይልና የጦር አማራጭን ሙሉ በሙሉ እንደከሸፈበት የተረዳው ህወሓት ከአቅሙ በላይ በሆነ አውድ ውስጥ ገብቶ በአንድ ጀንበር በርካታ ጥቃቶችን ሲያስተናግድ እልፍ አላፍ ኪሳራዎችንም አስመዝግቧል። እንዲሁም ህዝቡ ሙሉ በሙሉ ክዶ ስለጣለው እባካችሁ ከፌዴራል መንግስት ጋር አስታርቁን የሚል ተማጽኖንም አንስቷል። ከዚህ ጋር በተገናኘ ኦሉሴጉን ኦባሳንጆ ወደ መቀሌ ማምራታቸውን ተከትሎ ምናልባትም ህወሓት የመጨረሻ አማራጭ ተብሎ የተቀመጠለትን የሰላም መንገድ ተከትሎ ከፌዴራል መንግስት ጋር እርቅ ሊመሰረት ይችላል የሚሉ መረጃዎችም ተሰምተዋል። የፌዴራል መንግስቱ ከህወሓት ጋር ሊያደርጋቸው ይችላል ስለተባሉት የድርድር እንቅስቃሴዎችም በቅድመ ሁኔታዎች ደረጃ
የተለያዩ ውሳኔዎችን አሳለፈ። የአፍሪካ ህብረት ከፍተኛ ተወካይና የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአሜሪካ በአፍሪካ ህብረትና በአውሮፓ ህብረት በሚደገፍ የሰላም ጥረት ወደ ሰሜን ኢትዮጵያ መቀለ ከተማ በመጓዝ ከዶክተር ደብረጽዮን ገብረ ሚካኤል ጋር ተወያይተው ተመልሰዋል። ኦባሳንጆ የመቀሌ ጉዞ ዋና ዓላማ በህወሓትና በፌዴራል መንግስቱ መካከል ዳግም ያገረሸውን ውጥረትም ወደ ከፋ ግጭት እንዳያመራ ለማሸማገል እንደሆነም ታውቋል። ይህ የኦባሳንጆ የሰላም ጥረት በፌዴራል መንግስት እውቅና የተከናወነ ሲሆን የፌዴራል መንግስት ለድርድር ለመቀመጥ ሶስት ዋና ዋና ቅድመ ሁኔታዎችም በኦባሳንጆ በኩል ለህወሓት ሰዎች ማቅረቡ ተገልጿል። የመጀመሪያው ቅድመ ሁኔታ የፌዴራል መንግስቱ የስራ ዘመናቸውን ለ1 ዓመት አራዝሞላቸው የነበሩት በአሁኑ ወቅት በመቀሌ በሚገኘው መኖሪያ ቤታቸው በቁም እስር ላይ ናቸው የተባሉት የክልሉ ፕሬዝዳንት አስተዳደር ጀኔራል ታደሰ ወረደ ወደ ስልጣናቸው እንዲመለሱ የሚጠይቅም ነው ተብሏል። መንግስት ይህንም የሚደረግ ከሆነ ለመደራደር በቅድመ ሁኔታ ደረጃ ያስቀመጣቸው ሂደቶች ጋር የማይጣረሱ በመሆናቸው ከህወሓት ጋር ስለመነጋገር ሊያስብ የሚችልበት እድልም ሰፊ ነው። ሁለተኛው ቅድመ ሁኔታ ደግሞ ህወሓት ከፋኖና ከኤርትራ መንግስት ብሎም ከሌሎች ተቃዋሚ ኃይሎች ጋር የመሰረተው ጽምዶ የተሰኘውን ህብረት እንዲያቋርጥ የሚጠይቅ ነው። ይህ ስብስብ በቅርቡ አመራሮቹን በመምረጥ የሚታወስ ሲሆን ዓላማው የብልጽግናን የፓርቲ ሂደትም መንግስቱንም ከስልጣን ማስወገድ እንደሆነ በተደጋጋሚ ጊዜ ሲገለጽም ቆይቷል። ሶስተኛና የመጨረሻው የፌዴራል መንግስት ቅድመ ሁኔታ ህወሓት በፕሪቶሪያ የሰላም ስምምነት ሂደት በማክበር በተለይም በዲዲአር መርሃ ግብር መሰረት ትጥቅ እንዲፈታ የሚል ቀርቧል። በሌላ በኩል ህወሓት ባወጣው መግለጫ መሰል ቅድመ ሁኔታዎችን ያቀረበ ሲሆን ከነዚህ መካከል የወልቃይትና የራያ አካባቢዎች ወደ ቀድሞ የትግራይ ክልል እንዲመለሱ፣ የፌዴራል መንግስት ወታደራዊ እንቅስቃሴ እንዲቆምና በክልሉ ላይ የተጣለው ኢኮኖሚያዊ ማዕቀብ እንዲነሳ የሚሉ ይገኙበታል። የአሜሪካ ኤምባሲ በይፋው የማህበራዊ ትስስር ገጹ ባሰፈረው መረጃ ኦሉሴጉን ኦባሳንጆ የሰላም ጥረት በአሜሪካና በሌሎች ዓለም አቀፍ ተቋማት ሙሉ ለሙሉ በሚባል ደረጃ ድጋፍ እንደሚሰጠውና ድጋፋቸውንም እንደማይነፍጉት ማሳወቃቸው ነው የተገለጸው። በተያያዘ ዜና ጽምዶን በተመለከተ በቅርብ ሳምንታት አስተያየታቸውን እየሰጡትም የተለየ የፖለቲካና ወታደራዊ እንቅስቃሴ ላይ የላቀና ንቁ ተሳትፎ ስለሚያደርጉት አንዳርጋቸው ጽጌ ህወሓት ቁጣ የተሞላበት አስተያየትን እንዲሰጡ አመራሮቹንም አሳስቧል። አቶ አንዳርጋቸው አንከር ከተባለ የበየነ መረብ ሚዲያ ጋር በነበራቸው ቃለ ምልልስ እንዳብራሩት ከሆነ ህዝባዊ ወያነ ሓርነት ትግራይ ፋኖ በኤርትራ መንግስት አሸማጋይነት እንደተቀራረቡ ገልጸው ተቀራርበው በተወያዩበትም ወቅት የፋኖ ኃይሎች ህወሓቶችም ምዕራብ ትግራይና ራያን እናስመልሳለን በሚል አካባቢውን በኃይል ለመቆጣጠር የምትሞክሩ ከሆነ ተቀባይነት የለውም ብለው እንደነገሯቸው ብሎም ደግሞ የህወሓት አመራሮች በዚህ ሀሳብ ተስማምተው ወደ ጥምረቱ መምጣታቸውንም ገልጿል። ይህንም አቶ አንዳርጋቸው መረጃ በማህበራዊ ሚዲያ መነጋገሪያ መሆኑን ተከትሎ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በማህበራዊ ትስስር ገጻቸው ላይ ጠንከር ያለ ምላሽንም ሰጥተውበታል። የበግ ለምድ የለበሰ ተኩላ ሲሉም ገልጸውታል። ይህንን አገላለጽ ተጠቅመው ምላሻቸውን የሰጡት አቶ አማኑኤል ማብራሪያቸውን ሲቀጥሉ አንዳርጋቸው ጽጌ ከዚህ በፊት ከብልጽግና ጋር በመተባበር በትግራይ ህዝብ ላይ የፈጸመውን ድርጊት ሳይበቃው አሁን ደግሞ ከስርዓቱ ጋር የተጣላ መስሎ በህዝባዊ ኃይሎች መካከል ስንጥቅ በመፍጠር ጽምዶ ለማፍረስ እየሰራ ነው ሲሉም ከሰውታል። አቶ አማኑኤል ዛሬ ይህንን ይበሉ እንጂ ከአንድ ዓመት በፊት በሪዮት ሚዲያ ቀርበው እነ ጀነራል ጻድቃን በክህደት በከሰሱበት ቃለ ምልልስ ላይ ማስረጃዎት ምንድነው ተብለው ሲጠየቁ ማስረጃችን በአቶ አንዳርጋቸው የተሰራጨ ሰነድ መሆኑን ያብራሩ ሲሆን በወቅቱም የአቶ አንዳርጋቸው መረጃ ምን ያክል ያምኑታል ተብሎ በጋዜጠኛ ቴዎድሮስ ጸጋይ ሲጠየቁ ከጻድቃንና አንዳርጋቸውም አምረጥ ብትለኝ እኔ የማምነው አንዳርጋቸውን ነው ሲሉ ተናግረው ነበር። አቶ አንዳርጋቸው ጽጌ ጽምዶን በይፋ በመቀላቀል ባለፉት ጥቂት ወራት በፖርት ሱዳንና በናይሮቢ በሌሎች የጽምዶ መድረኮች ላይ የነቃ ተሳትፎን ሲያደርጉ እንደሰነበቱ ነው መረጃዎችም የሚያመላክቱት። በዚህ ምክንያት ምናልባትም ጽምዶ አበቃለት የሀገረ ኤርትራ ሴራ በኢትዮጵያ ላይ የታቀዱት ከባድ የሚባሉ ፖለቲካዊና ኢኮኖሚያዊ ኪሳራዎች ኤርትራ ራሷን መልሶ እንዲያቃጥላት አደረገ የሚያስብሉ እንቅስቃሴዎችንም ተመልክተናል። አድማጮች ከዜና ኢትዮጵያ የዩቲዩብ ቻናል ብትሰሟቸው ብለን የመራረጥናቸው ዜናዎቻችን ያደመጣችኋቸውን ይመስሉ ነበረ። መልካም ጊዜ በያላችሁበት የዓለም ዳርቻ